እንትኔ ሉቃስ ምዕራፍ 24 ላይ ወንጌል ከቁጥር 44 እስከ 49 ያለው እንደዚህ ይላል። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራት ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኋችሁ ቃል ይህ ነው አላቸው። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እንዲህ አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛው ቀን ከሙታን ይነሳል። መጽሐፍን ያስተውሉ ዘንድ አእምሯቸውን ከፈቱ። እንዲህ አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛው ቀን ከሙታን ይነሳል። ቁጥር 47 ላይ እንደዚህ አለ፣ በስሙ ንስሐ ብራንሽና አብሪ ማለት ይሄ ነው። በስሙ ምን ንስሐ፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል። እናንተ ለዚህ ምስክሮች ናችሁ። አያችሁ፣ እናንተ ምንድን ናችሁ አለ? ለዚህ ምስክር። ለምኑ? በስሙ ንስሐ፣ ሰዎችን ሁሉ በስሙ ንስሐ እናስገባ። በኢየሱስ ስም፣ በስሙ ነው ሰው ሲያምን የሚሆነው ኃጢአቱ የሚሰረዩ። ኢየሱስ የሚለው ስም ሰው ሁሉ ተሸክሞ እንዲዞር፣ ኢየሱስ የሚለውን ስም ኢየሱስን ሲቀበሉ የዘላለም ሕይወት እንዳላቸው እንነግራቸው በአንደበታችን በኑሯችን። በስሙ ንስሐ የኃጢአት ስርየት። ሰው ኃጢአቱ ቢሰረይለት ነው የተፈለገው። ኃጢአቱ ከተሰረየለት በኢየሱስ ስም ሲሰረይለት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። በስሙ እመኑ ንስሐ ግቡ ተብሎ ነው የሚሰበከው። የዘላለም ሕይወት እንዳለን እናንተ ለዚህ ምስክሮች ናችሁ አለ። ሰሞኑ ዋትስአፕ ላይ ወንጌል እመሰክራለሁ። በሁሉም ቲክቶክም አለሁበት፣ ኢሞም ትገባው አለሁበት፣ ፌስቡክም ገባለሁ፣ ሁሉም ቦታ አለሁ። በጣም ሌላ ሀገር ያለው ህዝብ ተርቧል። ኢትዮጵያ ውስጥ ቸርች ይተከላል አለኛ። አውሮፓ ሀገር ግን ቸርች ይዘጋል። ቸርች የመዝጋት ሴሬሞኒ አላቸው። እኛ ደግሞ ቸርች የመትከል ሴሬሞኒ አለ። ልዩነታችን ይሄ ነው። እኛ ብር ብናገኝም ኢየሱስ ነው፣ ብናጣም ኢየሱስ ነው። ሰዎችን በኢየሱስ ስም ንስሐ በማስገባት የኢየሱስ ምስክር መሆናችንን እርግጠኞች መሆን አለብን። እኔ የኢየሱስ ምስክር ነኝ፣ የምከተለው እሱ ነው። ከሱ ውጭ ሌላ ወሬ የለኝም። የትም ልሂድ የትም ሰፈሬ አንድ ሰው ሙዝ ምገዛበት ሰው አለ። አንድ ሰው እዚህ ሳሚጋ ነው ቤትና ሳሚንዛ ሁሌ ከሱ ጋር ነው የምገዛው።
ሙዝ ጠፍቷል። ማዕት ነው ሰፈሩ ሙዝ እና ከትናንት ወዲያ ነው መሰለኝ ከታች መጣሁ ነው ላይ ሙዝ ጋር ልደርስ ስል ፒካፕ መኪና ቆሟል። ሙዝ ግጥሙ በጣም ብዙ ሙዝ አለ። ሙዝ የለም እንዴ አልኩኝ። እዚያ ያለው ህዝብ ከትሙ ሳቀ። በዛው ገባሁ በዛው ወንጌል መሰክር እዛው ይጫጫል እዚህ ጋር ይጫጫል ባለሱ ቁጥጥ አኪ ወንጌል ነገር ነው ቤንቴኔ ያጣልኝ ምን ወንጌል ሰባኪ ነው ቤንቴ አይደለም ከታርጌ ወንጌል ከዛ ሊላግሪ ሙዚየም ገዝቼ ኢየሱስ ይከተላል ተመልሼ መጣሁ እንዴት ነው ይከተለኝ ያልኩት እንዴት ነው ይከተለኝ እስቲ እንዴት ነው ይከተለኝ ንገረኝ ከያምጣው ኢየሱስ አንተ ልብ ውስጥ እውቅና አስጠው አንተ ልብ ውስጥ የሌለውን ኢየሱስ ይከተል አትበል ወንጌል ድራማ እኮ ነው አንዳንዴ ወንጌል በጣም ከባድ ነው ባህሪው አንድ ሰው አስቆመህ ኢየሱስን ተቀበል ማለት ነው ሞኝነት ነው እኮ ሞኝነት የሚመስል ስራ ተሰማርተናል ይሄ ነው የምንሰብከው ስለዚህ የኢየሱስ ምስክሮች ነን የኢየሱስ ምስክር መሆናችን ሰው ሁሉ ሊያቀልን ይገባል እንዲህ አለ እዚህ ቦታ ላይ ቁጥር 49 ላይ እነሆ አባቴ የሰጠው ተስፋ እኔ እልካችኋለሁ እናንተ ግን አለ ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩ አለ ወንጌል ሌላ ወንጌል ይዘን ስንሄድ ማወቅ ያለብን መንፈስ ቅዱስ መሙላታችን እርግጠኛ ነው ምንም አይነት መከራ ይምጣ እኔ አንድ ወደ አማራ ክልል እየሄድኩኝ ከሰም የሚባለው ወንዝ አለና እሱ ተሻገረ ምን ታምር የምትባል ትንሽ የመንደር ነገር አለች ልክ እዛ ስትደርስ እኔ በልሳን የጽድቅ እንኳን አይተቀመጥኩት ፋይፌግ ነው መኪናው አይሱዚ ነገር ነው አጋንንት ከፍታል ወረደች አማራ ክልል አጋንንት ወደቀ መኪና ውስጥ ከዛ ምን አረግ ወረድኩ እንደማንኛውም ሰው ልጸልይላት እቺን ከዚህ ጭት አጋንንቱ ላስወጣው በኢየሱስ ስም አልኳቸው አችልም ሴትዮዋ ነፃ ትውጣ የሚወጣው ኢየሱስ ነው እኔን እናቀስሙ አይቻልም ግን ወዲያው ተደውለላቸው እዛ አካባቢ ላሉ ከመንግስት ጋር ጸብላላቸው ስምጣት ተነፈሉ ያዙ ታች የሆነች መንደር ላይ ሲደርስ መታወቂያ አሉ በኢየሱስ ደም ብዬ ሰጠኋቸው ቢያዩ የለም ቢያዩ 10 ደቂቃ ግራ አጣዩ ከዛስ መለሱ አክስቴ ያለች እንዴት ተይዘህ ሰው ይዘው ካይለቁ ማለት አክስቴ አልኳት እኔ ወንጌል ሰባኪ ነኝ አውቃለሁ ብርሃን ነኝ አልኳት ለእግዚአብሔር ይህንን ቃላቶች ያሳየዋት ተደገጠች አይሽ ይህንን ነው የምንሰብከው እናንተ ትጠሩናላችሁ እኛ ግን ብርሃን ነን የእናንተ ብርሃን ነን እናንተ ያለን ብርሃን ናችሁ ተብለናል